ደንግጥ እንግዲህ አንተ ሰይጣን ደሞ አሁንም እፈር 12 ነው የአበባ ታደሰ ጥያቄ እነዚህ ሁሉ ይሄ እንዴት 12 ሆነ ስለዚህ ይሄ 12ቱ ለዚህ ምሳሌ አይሆንም እምትለይ ደሞ በቤተክርስቲያን ውስጥ ያለ ካህን ካለ ተማር እወቅ ለመናገርም አትፍጠን አትቸኩል ሚስጥር ጠንቅቅ ተረዳ ይሄ መልእክቴ ነው አቆጣጠሩ 12 የሆነበት ሚስጥር በቀኑ ስንት ሰዓት ነው ያለን ኤፍሬም 12 ለሊት ስንት ሰዓት አለን 12 በእያንዳንዱ ሰዓት ለሰራው ኃጢአት ምን በለኝ ይቅር በለኝ ነው ሌላው አቆጣጠር ሲጀምር ከዚህ እግዚኦ ማረነ ክርስቶስ ከጠቋሚ ጣት 1 2 3 4 5 6 7 8 9 10 11 12 እኔ መምር ዘባናለሁ 12 ያረኩት ሲፈጥር ነው ፈጣሪ አንተም 12 ነው ቅር እንዳይለ ሚስጥሩን ደሞ ግን ስታቀው ደሞ ይበለጠ ይገባሃል አበባ ጥሩ ጥያቄ አንስተሻል አባባሉ እንዴት እንደሆነ አንቺ ያነሳችሁ ሌሎችም እንዲያውቁት ፈልጋለሁ ከዚህ ከጠቋሚ ጣት ወደ ታች ይቆጠራል በመሃል ጣት ወደ ላይ ይቆጠራል እግዚኦ ማረነ ክርስቶስ በቀለበት ጣት ወደ ታች ይቆጠራል በማርያም ጣት ወይም በትንሿ ጣት ወደ ላይ ይቆጠራል በነገራችን ላይ እቺ የማርያም ጣት ነው ምንላት ለካ ትንሿ ጣት የማርያም ጣት ነው ምንላት ለምሳሌ ስንጣላ በምንድነው የምንታረቀው በዚህኛው ነው የምንታረቀው በዚህኛው ነው እንዴ ምን ይቅርታ በዚህ ነው የምንታረቀው በዚህኛው ነው የምንታረቀው እንታረቅ ተባብለ እንደዚህ ነው የምንታረቀው አይደለም በዚህሽ ነው አይደል የምንታረቀው እንዲች ብለን ነክተን ከዛ እንሰማለን በማርያም ጣት ነው እርቁ ማርያም አስታረቅሽኝ እኮ ነው ከኢየሱስ ክርስቶስ ከአምላኬ አስታረቅሽኝ ይሄ ሁሉ ኦርቶዶክስ ውስጥ ነው ያለው የኔ ጌታ ኦርቶዶክሳውያን እወቁት በውስጥም በውጭም የሚነሳ ያልገባውና የፈራ ይደነገጠ እንዳያስታችሁ በዚች ጣት ወደ ላይ 12 መሆኑ ልብ በሉ አ ብ ወ ል ድ መ ን ፈ ስ ቅ ዱ ስ 12 በእያንዳንዷ ስም የሰማህሪው መስተሳህል ይላል በእያንዳንዷ ስም ማለት ነው ለአበባ ሌላው በእንተ እግዝእትነ ማርያም ስንል ደግሞ 12 ነው አይደለም የሱ ደግሞ አቆጣጠር እንዲህ ይሄዳል ልክ አሁን እንደምናገረው ስሟን እንደምናገረው ልብ ብለይ ስም ያበባ እናንተ በእንተ እግዝእትነ ማርያም ከዚህ ነው የምንጀምረው ቅ ድ ስ ት ድ ን ግ ል ማ ር ያ ም ከትህትና ዝቅ ካለ ወደ ልዕልና ከፍ አርጓታልና ትውታለች መቤታችን